ዩቲዩብ አዲስ ህግ አመጣ። ስለዚህም ስለ አዲሱ ህግ ዩቲዩብ አንዳንድ ነገር ልበላችሁ። ሰላም ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? ከረጅም ጊዜ በኋላ ወደ እናንተ ከች ብያለሁ ማለት ነው። ደህና ናችሁ? እንዴት ናችሁ? ከዚህ በኋላ በአዲስ ቪዲዮ በአዲስ ላይቭ እንገናኛለን፣ አልጠፋም። እንግዲህ ዩቲዩብ አዲስ ህግ አምጥቷል። እሱም እንግዲህ ዩቲዩብ በመጀመሪያ ከድሮ ጀምሮ እኛ ስንጀምር 1000 ሰብስክራይብ እና 4000 ዋች አወር ከሞላን በኋላ አፕላይ አድርገን ሞኔታይዝ እናደርጋለን። ከዛ $10 ከሞላን በኋላ እንትን ይሄ ፖስታ ቁጥር ይላክልናል 4 ዲጂት። ከዛ እሱን እንሞላለን። ከዛ ፓስፖርት ወይም ደግሞ መንጃ ፍቃድ ወይም ደግሞ አይዲ ነምበር እሱን እናስገባለን። ከዛ በኋላ ደግሞ እንትን እናስገባለን ባንክ አካውንት። ከዛ በየወሩ ተከፋይ እንሆናለን። የማንንም ቪዲዮ ሳንጭን የማንንም ሳንጠቀም በራስና በራሳችን ብቻ የምንሰራቸው በጣም ይቆጥሩ ነበር ምናምን ነገር እና አሁን ላይ ደግሞ አዲስ ህግ መጥቶ አዲሱ ተቀይሮ አሁን ደግሞ 8000 ዋች አወር እና 1000 ሰብስክራይቡ ምንም አልጨመረም፣ ግን ሰዓቱ በጣም ጨምሯል። ሰዓት ደግሞ በጣም ከባድ ነው። በጣም ቪው ካልታያላችሁ እይታ ከሌለው ሰዓቱ ትንሽ ያስቸግራል። እና የማያስቸግረው እንትን ነው ሰብስክራይብ ነው። ሰብስክራይብ ለምሳሌ ሰው ጋር ላይ ሄዳችሁ ከሰዎች ጋር ስታወሩ ርዕስ ምናምን ነገር ከሰዎችን ስትሉ ሊሞላላችሁ ይችላል። ግን ዋች አወሩ በጣም ዋጋ የሚያስከፍል ነው። እና ውድ ቤተሰቦቻችን አሁን ራሱ ጊዜ ያላችሁ በጊዜያችሁ መጠቀም ትችላላችሁ ብዬ ነው የማምነው። እኔ እንደራሱ ለምሳሌ ለሚቀጥለው አመት ከ4 ወር በኋላ ነው፣ አንደኛው ወር ላይ ነው የሚጀምረው። በአንድ ነው የሚጀምረው። እንግዲህ እስከዛ ድረስ ነቃ ደንገጥ ብላችሁ ዩቱባችሁን ቶሎ ሞኔታይዝ ለማድረግ ሞክሩ ነው የምለው ማለት ነው፣ እኔ ማለት ነው እንደራሴ። ከዛ በኋላ የራሳችሁን ቪዲዮ መስራት እንደዛ ነው። ግን የድሮዎቹ ደግሞ የሰው ቪዲዮ ያለመጫን፣ በራሳችሁ ቪዲዮ መስራት፣ በራሳችሁ ነገር መጠንከር መበርታት ነው ያለባችሁ እንጂ የሰው ነገሮች አትጫኑ። ከተነሳ በኋላ እንደገና በጣም አስቸጋሪ ነው። ዩቲዩብ በነገራችን ላይ የሚያነሳብን በራሳችን ስህተት ነው፣ በሱ ስህተት አይደለም። እና ለመመለስ በጣም ዋጋ ያስከፍላል። ከተመለሰ በኋላ ግን በጥንቃቄ መያዝ በጥንቃቄ መንከባከብ አለብን ብዬ አምናለሁ። ምክንያቱም ዩቲዩብ ማለት ያው እንደ ልጅ ነው፣ እንደ ልጅ እንክብካቤ ያስፈልገዋል እንጂ በጣም ዋጋ ያስከፍላል። አብሶ ሰዓቱን ለመሙላት በጣም 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 ከምንም በላይ ዋጋ እንከፍላለን። እና እንደዚህ ያሉትን መጠንቀቅ አለብን። አዳዲስ ነገሮች ሲመጡ ደግሞ እነዛንም በስነ ስርዓት መጠቀም፣ የማናውቀውን መጠየቅ። አሁን ላይ ግን ዩቲዩብ በጣም ብዙ ቀለል ያሉ ነገር አሁን ተብል የለዎች ምናምን ነገር ለመስራት ራሳችን ሰርተን አቀነባብረን ምናምን ነበር የምንለቀው። አሁን ላይ ግን ዩቲዩብ እናንተ የሚፈልጉትን ሀሳብ ትሰጡታላችሁ። እሱ ራሱ ተብሌል ሰርቶ ራሱ ርዕስ አውጥቶ ራሱ ሁሉን ነገር ጽፎ ይልክላችኋል ማለት ነው። ስለዚህ ምንም የሚያስቸግር ነገር የለም ማለት ነው። እና አሁን ላይ ይሄንን ቀንሶ ልላል፣ ግን ሰዓቱ በጣም ብዙ ነው። እና ግን 8000 ማለት እኮ በጣም ቪው ላለው እይታ ላለው ሰው ቀላል ነው። በነገራችን ላይ አንድ ነገር ለማግኘት ዝም ብሎ ማግኘት የለም። አንድ ነገር ለማወቅ ወይም አንድ ነገር የሆነ እጠቀማለሁ ስንል ዝም ብሎ መጠቀም አይደለም። ዋጋ የማያስከፍል ነገር ያልተለፋበት ነገር ሲበላም ሆነ ሲሰራ ደስ አይልም። እውነት ለመናገር የለፋችሁበት ነገር ሲሆን ዋጋ ያገኛችሁበት ሲሆን በጣም ደስ ይላል። እና የሆነ ነገር ለማግኘት ለመስራት መጣር መልፋት ግድ ነው። የተለፋበት ነገር ሲበላም ሆነ ሲሰራም ሆነ ብርም ስታገኙበት ደስ ይላል። እና የራሳችሁን ነገር ስሩ ነው የምለው ማለት ነው። አንድ ሁለተኛ ደግሞ ሰብስክራይብ ራሱ አሁን ላይ ድሮ በፌክ አካውንት ሰብስክራይብ ስንደራረግ ምናምን ነገር ብዙም እንደዚህ አያስቸግርም ነበር። አሁን ላይ ግን ይሄ ሁሉ ትንሽ ዋጋ ያስከፍላል እያሉ ነው። እና በቻላችሁም መጠን ግን ምን አለ መሰላችሁ ላይቭ መግባት፣ ቪዲዮ መስራት፣ ከምንም በላይ ደግሞ ቪዲዮዎችን መስራት፣ አሪፍ አሪፍ ቪዲዮዎችን እናንተ በካሜራ እየወጣችሁ እናንተ የራሳችሁን ሀሳብ የራሳችሁን ነገር እየገለጻችሁ ስትናገሩ የራሳችሁ ነገር ሲሆን በራሳችሁ በራችሁ ወጡ፣ በራሳችሁ ታዋቂ ስትሆኑ ዩቱባችሁ አክቲቭ ይሆንላችኋል። እና በራሳችሁ የሆነ ነገር ለመስራት መሞከር አለባችሁ ብዬ ነው የማምነው ማለት ነው። እና እንግዲህ ያው አሁን ላይ ዩቲዩብ ቻናል ሰዓት ከተነሳ በጣም ከባድ ነው። እኔ ራሱ አሁን ተነስቶብኝ የተወሰነ ሰዓት ጎሎኝ ነበር እና በጣም ነው ዋጋ እያስከፈለኝ ያለው። እና ከዚህ በኋላ ግን ጥንቃቄ ማድረግ አለብን ብዬ አምናለሁ። እኔ ግን
ዩቲዩብን ትቸው አንድ ጊዜ ዩቲዩብ ትውት ካደረጋችሁት በራሱ ጊዜ ሰዓት ያነሳል። በራሱ ጊዜ ሰዓቱ ሲቀነስ ደግሞ ሞኔታይዙ ይነሳል። እና ብዙ ጊዜ ከራሳችን ስህተት ነው። አንድ ዩቲዩብ ቻናል ከፍተን አንሰራበትም ቪዲዮ ወይ ላይቭ አንገባበትም በዛ አማካኝነት ይዘጋብናል። እና አንዳንድ ጊዜ እኛ ራሳችን የሆነ ነገሮችን መስራት አለብን ማድረግ አለብን እንጂ ዝም ብለን መተው የለብንም። አሁን ልጅ ወልዳችሁ እናንተ ዝም ብላችሁ ከተዋችሁት እንክብካቤ ካላደረጋችሁለት የሚገባውን ምግብ የሚገባውን ነገር ካላደረጋችሁለት እንዴት ነው ሊያድግ የሚችለው? ልክ ዩቲዩብም እንደዛ ማለት ነው። የሚገባውን ነገር ካላደረጋችሁ እናንተ ብር ሊቆጥርላችሁ ወይም ሰብስክራይብ ወይም ሰዓት ሊሞላላችሁ አይችልም። እና ዋጋ ያልተከፈለበት ነገር ምንም ነገር አይደለም። እና እንግዲህ በአዲሱ ህግ ደግሞ ያው ትንሽ የአዲሱ ህግ አሁን ከበድ የሚለው በቃ ሰዓቱ ነው። ሌላው ነገር በጣም ማሻሻያ አምጥቷል። አሁን ድርስ ይሄ ርዕስ ብትሉ ተብሊል ብትሉ በጣም አብሶ ተብሊል ለመስራት በጣም ነበር ዋጋ የሚያስከፍለው በጣም ማለት ነው። አሁን ላይ ግን በራሳችሁ በቃ በራሳችሁ ማለት ነው በራሳችሁ ትሰራላችሁ። ታስገቡትላችሁ ራሱ ሰርቶ ራሱ አቀነባብሮ ራሱ ርዕስ ሰጥቷችሁ ምናምን ነገር እንትን ሁሉ ጽፎላችሁ ምንም የሚያስቸግር ነገር የለውም። እና አንዳንድ ጊዜ ያው ሳናቅ ነው እንጂ ካወቅን ብዙም ዋጋ የሚያስከፍል ነገር የለውም። እና እንግዲህ አዳዲስ ዩቲዩብ ቻናል የምከፍቱ ልጆች በርቱ፣ ተስፋ አትቁረጡ ነው የምለው። እኛም ተስፋ ሳንቆርጥ ነው እዚህ የደረስነው ብዬ ነው የማምነው። እና ያው ቻናላችሁን ሁላችሁም ደግሞ አሁን ድሮ እርስ በርሳችሁ ሰብስክራይብ ትደራረጋላችሁ፣ እርስ በርሳችሁ ቪዲዮ ትተያያላችሁ፣ እርስ በርሳችሁ ምናምን ነገሮች ትተጋገዛላችሁ። ያላወቃችሁትን ለማሳወቅ የሆነ እናንተ ራሱ ኢሜይላችሁን ሰጥታችሁ ሰው በእናንተ ይገባላችኋል ምናምን። ድሮ በጣም ፍቅር ነበረ ዩቲዩብ ላይ በጣም ጥሩ ግንኙነቶች ምናምን ነበሩ። አሁን ላይ ግን ሁሉም የለም ያ ፍቅር በመስራቱ ያ ምናምን አንድ ጋር መሆኑ በቃ የለም። አሁን ላይ ሁሉም ተበታትኗል። አንድ የድሮ የለም። አብዛኛው ቻናላቸው ዋጋ የሚያስከፍል ነው። እና ዩቲዩብ ቻናል ዋጋ ያስከፍላል። ጠንካራ ጎበዝ የሆነ ብቻ ነው የሚሰራበት። እና ሁላችሁም ጎበዝ ሁኑ፣ ጠንካራ ሁኑ ነው የምለው እኔ በራሴ ማለት ነው። እና ያው ከዚህ በኋላ እኔ ራሱ ቪዲዮ ሰራለሁ። ያው አዳዲሶችን ከዚህ በኋላ እኔ እንግዲህ እስኪ ጊዜ ስላጣሁ ነው እንጂ ቲክቶክ ላይ ራሱ ላይቭ እየገባሁ እናንተን ለማደማመር እሞክራለሁ። አዳዲስ ዩቲዩብ ቻናል የሚከፍቱ ሰዎች በላይቭ መልኩ እንደዚህ ማታ ላይ የተወሰነ ሰዓት ቲክቶክ ላይ ገብቼ እንደዚህ እርስ በርሳችን ቻናላችንን ሰብስክራይብ እንድንደራረግ ለማድረግ እሞክራለሁኝ። ከዚህ በኋላ አዲስ ስራ በአዲስ ነገር እመጣለሁ። እያመቻቸው ነው። አልመች ስላለኝ ነው ለተወሰነ ጊዜ እንጂ ልክ ድሮ ያው እንዴት አድርጌ እንደምሰራ ምናምን አብዛኞቻችሁ ስለምታውቁ ያንን ነገር መስራት እፈልጋለሁ። ያው ቤተሰቦቻችን ጀማዎቻችን ሁላችንም እንሰባሰባለን፣ እንደ አዲስ እንሰራለን፣ አዲስ የሚከፍቱትንም እናበረታታቸዋለን፣ እኛም ያወቅነውን እናሳውቃቸዋለን ማለት ነው ወደ ቤተሰብና ያው አዳዲሶች ግን ተስፋ አትቁረጡ። ተስፋ መቁረጥ እንደሌለባችሁ ነው እኔ የማምነውም የምረዳውም። እሺ እና ውድ ቤተሰቦች የዛሬው ቪዲዮ እንደምታዩት ይህን ይመስላል። ያው ለእናንተ እንዳትደነግጡ ብዬ ነው። ይቺ 8000 ሰዓት ማለት በሁለት ቪዲዮ ወይም በአንድ ቪዲዮ የምትሞላ ናት። ዋናው ቪው መኖሩና እናንተ ስለ ዩቱብ አክቲቭ መሆን ጥሩ መስራት ነው እንጂ የሚጠበቅባችሁ ጊዜ አይወስድባችሁም። ዋናው የእናንተ ብርታት ነው። አንድ ሰው የሆነ ነገር እሰራለሁ ካለው አላማ ካለው ከዛ ከአላማ ፍንክች ማለት የለበትም። ዋጋ መክፈል አለበት በቃ የሆነ ደረጃ ለመድረስ። ስለዚህ ለሆነ ደረጃ ለመድረስ ዋጋ ክፈሉ ነው የምለው እኔ ማለት ነው። እና ውድ ቤተሰቦች በሌላ ቪዲዮ ከዚህ በኋላ እመጣለሁ። እስከዛው ደስ ቸር ሰንብቱልኝ። ሁላችሁንም ወዳችኋለሁ፣ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱ ደግሞ ትልቅ ክብርና ምስጋና አለኝ። ሁላችሁንም አመሰግናለሁ። እንዲሁም ሼር የምታደርጉልኝ እንዲሁም ኮመንት ላይ ይዞሽ በርቺ ለምትሉኝ በጣም አመሰግናለሁ። በሌላ ቪዲዮ በሌላ ነገር እስከምንገናኝ ድረስ በያላችሁበት ቸር ሰንብቱልኝ። እንደየሰዓት አቆጣጠራችሁ መልካም ቀን፣ መልካም ውሎ፣ መልካም አዳር እንዲሆንላችሁ እመኛለሁ። ሁላችሁም ላይክ ሰብስክራይብ አድርጉ። ነገ ደግሞ በአዲስ ነገር እንገናኛለን። ሁላችሁንም ወዳችኋለሁ።
ባይ ባይ። መልካም ጊዜ ባይ